እና ራሳችንን ፈታ እያደረግን ነው። አንድ ብለን ጀምረናል እንግዲህ ጥፋት ማለት ነው። ሴትዮዋችን እስከምትመጣ በዚህ በበላ እንጀታችን እንችለዋለን። የሚመጣው አይዶሮ ሳረግ ነው ግን እንበላለን። ጠላይንም እንትን እያልኩ ጠላ እያልኩ ማለት ነው። ፈታ እያልን ነው እና ከዛ እነሱ ገብተው ተኙ። እኔ እናቴ በፈንድሻ ቀልድ የለም፣ በፈንድሻ ቀልድ የለም። ፈንድሻ እየበላሁ ነው እዚህ ጋር ማለት ነው። እና ላችኋለሁ ተው ዛሬ ቀናችን እንደዚህ ያሳለፍን ማለት ነው። በነገራችን ላይ ቤቴን ጠዋት ለሊት ተነስቼ ቤቴን አጽድቼ ምን ብዬ በሞራል አይጠላ እያልኩ እኮ ነው። ታውኝ ከዛ ፍሽ ብለን ነው አትነህቼ አይታወቅም የሚመጣውን አልኩኝና ቤቴን አጽድቼ ጨርሼ ነው ምሳ የበላ ነው። ውዶችዬ ላይክ ሰብስክራይብ እያደረጋችሁ አበረታቱኝ። በሌላ ቪዲዮ እስከምንመጣ ደግሞ ጀርቆይ ራሳችሁን ጠብቁ። ሰዎች ቀስ ብላችሁ ስራችሁን እየሰራችሁ ራሳችሁን ጠብቁ። የምሬን ነው። ራሳችሁን አትግዱ። እንደኛ ያው የኛ ቤት ጥሩ ነው እግዚአብሔር ይመስገን። ሁሌ አመስጋኝ ሁኑ። የሁሉ ነገር ከቤት ነው። ግን ባላችሁ ነገር ራሳችሁን ፈታ አድርጉ። በቃ ይሄን አጋጣሚ ተጠቀሙ። እንደኔ ሰዎቻችሁ የተሳፈሩ ሰዎች ካላችሁ ራሳችሁን ጠብቁ። ላይክ ሰብስክራይብ እያደረጋችሁ ቤቱን እንደው ሸብረባ አድርጉት እና ላችኋለሁ። ውሌ እንደዚህ ነው ላችኋለሁ። እንግዲህ ታውኝ በቃ እነሱ እስከሚመጡ እኔ ለነገሩ ምግብ ጓደኛዬ ናት የምትሰራው ታውቃለች። እኔ ኩሽና የተባለ አልገባም ታውቃለች። አለመስራት ምናምን እንትን ብዬ አይደለም፣ ግን ያው በቃ ሽታ ምናምን ልጆቹ ድንገት ስለሚመጡ ሽታ ምናምን ካለ ደግሞ አስቡ ጥሩ አይደለም። እና እኛ ቤት ደግሞ ጥሩ አይደለም። በቃ አስተናጋጁ ናችሁ ማለት ነው። ጥሩ አይደለም። መጀመሪያ ፊት ለፊት እኔን ስለሚያገኙኝ ስለዚህ በቃ ታጥቤ ታጥኜ ነው ቁጭ ብዬ የምጠብቃቸው። ለዛ ነው እኔ ኩሽና ምናምን እንደዚህ ምግብ ምናምን የማልሰራው ማለት ነው። እና ያው እሷም ደግሞ ሌላ ነገር አግዛታለሁ፣ አጸዳለሁ፣ ምን እላለሁ። ሰብስክራይብ እያደረጋችሁ አበረታቱኝ ውዶች።